200 300 ሰው የሚጭን አይሮፕላን ላይ ሰው ወጥቶ ሁለት ፓይሎቶችን ሶስት ፓይሎቶችን አምኖ አየር ላይ ይስቃል፣ ይጫወታል፣ ይበላል፣ ይጠጣል፣ ይተኛል። እነዛ ሁለት እንስሶች አሉ። ከሁለት አንዱ እንቅልፍ ቢጥለው ወይም ሁለቱን እንቅልፍ ቢጥላቸው ምንድነው ሊፈጠር የሚችለው? 30 ሜትር ከፍታ ላይ ያለ አየር ውስጥ ምንድነው የሚሆነው? 200 300 ሰው አንድ ላይ ግን የሁሉ ረስታን ስንበላ ስንጠጣ አምነናል እነዚህን ፓይሎቶች። እነዚህን ሁሉ አድርገን አላህ ምን ይላል? فما ظنكم برب العالمين الى الخالق الكون ለዓለማቱ ያላችሁ እምነት ይሄ ከሆነ ለፍጥረታት ያላችሁ እምነት ይሄ ከሆነ ለዓለማቱ ጌታ ያላችሁ እምነት እንዴት ነው ይላል። ኻሊቅ الكون ይሄ ነው። ቅድም እንዳልኳችሁ ሙሳን አለይሂ ሰላም ባህርን የከፈለ በነብዩ ፊት ለፊትና እነሱን ለመያዝ የቆሙ ሰዎች ላይ አይናቸውን የጋረደ የሆነ ጌታ በእያንዳንዱ ህይወት ጉዳዮቻችን ላይ ለአላህ ነገሮችን ስንሰጥ አላህ ነገሮችን መቀየር የሚችል ነው። فما ظنكم برب العالمين ان الخالق الكون لله ያለን ጥርጣሬ ምንድነው? እንዴት ተጠረጥሩኛላችሁ? እንዴት ታስቡኛላችሁ? ይላል አላህ። والله خالق الكون ነገራቶች ሁሉ ኩን ፈየኩን በማለት የሚቀይር ጌታ ከችግራችን ወደ ደስታ ከመከራችን ወደ ስኬት ማምጣትና ማሻገር የሚችልታ በኩን ቃሉ የሚቀይር ጌታ ነውና ለሱ ያለን እርግጠኝነት ሲቃ እምነት ትልቅ ይሁን። ሁሉ ነገራችን ይስተካከላል የሚል መልእክት